ሰላም ዩቲዩብ ፋሚሊስ ተመልሰን መጥተናል። ዛሬ በጣም ልዩ የሆነ ኢኦኤስ R5C ሲኒማቲክ ካሜራን ይዘን መጥተናል። ይህ ካሜራ ሃይብሪድ ካሜራ በመባል ይታወቃል። በጣም ልዩ ካሜራ ነው። ይህንን ከማየታችን በፊት ግን ዲኤስኤልአር ካሜራና ሲኒማቲክ ካሜራ ልዩነቱ ምን እንደሆነ አይተን እንመለስ። ፎቶ ማንሳት ማለት ብርሃንን በስዕል መግለጽ ነው። ነገር ግን ጥራት ያለውና ዓይንን የሚማርክ ምስል ለማግኘት ትክክለኛውን መሳሪያ መጠቀም ወሳኝ ነው። ዛሬ ስለ ዲኤስኤልአር ወይም ዲጂታል ሲንግል ሌንስ ሪፍሌክስ ካሜራዎች ምንነት፣ ጥቅምና እንዴት መምረጥ እንዳለብን የምንመለከት ይሆናል። ዲኤስኤልአር ማለት በውስጡ ተንቀሳቃሽ መስታወት ወይም ሚረር ያለው የካሜራ አይነት ነው። በሌንሱ በኩል የሚገባው ብርሃን በመስታወቱ ተንጸባርቆ ወደ አይናችን ቪው ፋይንደር ይደርሳል። ፎቶን ስናነሳ ግን መስታወቱ ይነሳና በቀጥታ ሴንሰሩ ላይ ያርፋል። ይህ ሂደት ነው እጅግ ጥራት ያላቸውን ምስሎች እንድንቀርጽ የሚረዳን። ለመሆኑ ለምንድነው አሁንም ብዙዎች ዲኤስኤልአርን የሚመርጡት? የመጀመሪያው ምክንያት በአንድ ጊዜ ቻርጅ ተደርጎ በመቶዎች የሚቆጠሩ ፎቶዎችን ማንሳት ያስችላል። ሁለተኛው ደግሞ እንደ ፍላጎታችን የተለያዩ ሌንሶችን መቀያየር ስለምንችል ነው። ሶስተኛው ደግሞ ጥንካሬ ነው። ለአያያዝ አመቺና ረጅም ጊዜ የሚያገለግሉ ናቸው። እዚህ ጋር ግን ማሳወቅ ያለብኝ ነገር የሚመስለኝ አዲስ ካሜራ ስትገዙ ውድ መሆኑን ብቻ ላይ አታተኩሩ። ይልቁንስ ካሜራው እንዴት መጠቀም እንዳለባችሁ መለማመድ ይበልጣል። ሲኒማቲክ ካሜራ። ሲኒማ ካሜራ ማለት ለቪዲዮ ቀረጻ ብቻ ታስቦ የተሰራ ኃይለኛ ማሽን ነው። እንደ ዲኤስኤልአር ፎቶ ለማንሳት ሳይሆን ከፍተኛ ጥራት ያለውን ተንቀሳቃሽ ምስልን ለመቅረጽ የተነደፈ ነው። እነዚህ ካሜራዎች እንደ አሪ አሌክሳ፣ ሬድ ወይም ሶኒ ቬንስ እና ካነን ሲኒማ ካሜራዎች ያሉ ስሞች ሲጠቀሱ እንሰማለን። ዋና ዓላማቸው ዳይሬክተሩ ያሰበውን ስሜት በምስል መግለጽ ነው። ሲኒማ ካሜራዎች ከሌሎች የሚለዩበት ሶስት ዋና ዋና ነገሮች አሉ። የመጀመሪያው ዳይናሚክ ሬንጅ ነው ወይም የብርሃን ስፋት። ይህ ምንድነው? በጣም በጨለመና በበራ ቦታ መካከል ያለውን ዝርዝር መረጃ ዲቴል ሳይጠፋ የመቅረጽ ችሎታው አስደናቂ ነው። ሁለተኛ ከለር ሴንስ ወይም የቀለም ጥራት። የሰውን ቆዳ ቀለም ልክ እንደ እውነተኛ ማሳየትና ቀለሞችን በፈለግነው መልኩ ለመቀያየር ወይም ከለር ግሬድ ለማድረግ ምቹ ናቸው። ሶስተኛ ሮ ሪከርዲንግ። ልክ እንደ ጥሬ ዕቃ ምንም ሳይቀነስ በከፍተኛ ደረጃ ጥራት ያለውን ቪዲዮ ይቀርጻሉ። ይህም በኤዲቲንግ ጊዜ ሰፊ ነፃነት ይሰጠናል። ሲኒማ ካሜራዎች ዋጋቸው በጣም ውድ ሊሆን ይችላል። ምክንያቱም የሚያመርቱት ምስል በትንሽ ስክሪን ሳይሆን በትልቅ የሲኒማ ስክሪን ላይ ታይቶ ጥራቱ እንዳይቀንስ ተደርገው ስለሚሰሩ ነው። ባጭሩ ኢኦኤስ 5C ካሜራ 60 ፍሬም ፐር ሰከንድ 8K ቪዲዮዎችን መቅረጽ ይችላል። ከዛ በተጨማሪ የራሱ የሆነ ኤር ኩሊንግ ሲስተም ስላለው በጣም ለረጅም ሰዓት የምንቀርጻቸውን ቪዲዮዎች ያለምንም መቆራረጥ በጥሩ ሁኔታ ሊቀርጽልን ይችላል ማለት ነው። ውዶቼ ይህን ቪዲዮ እንደወደዳችሁት አንጠራጠረው። ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ አመሰግናለሁ።